ብዙ ጊዜ ሴቶች የባሎቻቸውን ሐቅ በመጠበቅ ይታወቃሉ ግን ወንዶች የሚስቶቻቸውን ሐቅ እንደማይጠብቁ አውቃለሁ ስለ ሴቶች ነብዩ ሰለላሁ ዐለይሂ ወሰለም አደራ ያሉት ከሶላት ጋር ነበር ሶላትን አደራ ባሉበት ሐዲሳቸው በተለይ ሊሞቱ እያጣጣሩ በነበሩበት ጊዜ የሴቶቹን ነገር አደራ ብለዋል እሱ ብቻ አይደለም ሐጀተል ወዳዕ ላይ ለዓለም መመሪያ በሚሆነው ኹጥባቸው ላይ በጣም ካወሱትና ካዘከሩት ነጥብ መካከል የሴቶቹ ሐቅ ነበር ሴት ልጅ አማና ናት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አማና ነች አደራ ናት አላህ ላንተ የሰጠህ አደራ ናት እንኳንስ ከሷ ጋር አብረህ ተኝተህ ልትዝናናና ልትጫወት አይደለም ፊቷን እንኳን እንድታያት ያልተፈቀደልህ የነበረው ኢየሱስ ስም ጠርተህ በኒካህ እሷ እንድትፈቀድልህ አላህ አድርጓል ታዲያ ይሄንን አማና ያልተወጣ ሰው ይሄንን አማና ረግጦ በማናለብኝ ረጋግጦት ያለፈ ሰው ኃላፊነቱ አላህ Subhanahu Wa Ta'ala ነው ጠያቂው እሱ ብቻ ነው ጠያቂው ጠበቃቸው አላህ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እና ሁላችንም እንዲያው ሴቶቹ ደካሞች ናቸው አይናገሩም አያመለክቱም አይከሱም የታባታቸው ይሄዳሉ በሚል የሚደረገው ጭቆና መዘዙ ከባድ ነው ስለዚህ በሴቶቹ ዙሪያ ላይ ያሉ አንዳንድ ሐቆችን ማንሳት ፈልጋለሁ በሰፊው በሌላ ቀን